ብዙ ቪዲዮ እየለቀቃችሁ ነው፣ ግን አንዱን ቫይራል እየወጣላችሁ አይደለም። አብዛኞቻችን የዩቲዩብን አፕሊኬሽን ተጠቅመን አፕሎድ ስናደርግ ዩቲዩብ ቪዲዮአችንን ለትክክለኛ ሰው እንዲደርስ የሚያደርጉትን እንደ ታግ፣ ካታጎሪ እና አልጎሪዝም ፍሬንድሊ የመሳሰሉትን ሴቲንጎች ሳናስተካክል እናልፋለን። ዛሬ ቪዲዮአችሁ ቫይራል እንዲወጣና ብዙ ቪው እንዲያገኝ በስልካችሁ ብሮዘር ብቻ አፕሎድ ማድረግ እንዳለባችሁ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ድረስ ለተከታተለኝ ቦነስ አለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ትብብራችሁን አሳዩኝ። ለማንኛውም ወሬ አለብዛባችሁ። በመጀመሪያ ወደ ዩቲዩብ አፕሊኬሽን እንሄድና የዩቲዩብ አፕሊኬሽን ጫን ስንለው እንደዚህ አይነት ፊውቸር ያመጣል። ከዛ እላይ ያለችዋን የአፕ ኢንፎ ምልክት እንነካና ወደዚህኛው ሴቲንግ ይወስደናል። ከዛ በኋላ እዚች ጋር ሴታስ ዲፎልት የምትለዋን ነክተን ወደዚህኛው ሴቲንግ ሲወስደን ከላይ ኦፕን ሰፖርትድ ሊንክስ የምትላለች እሷን እናጠፋታለን። ለምንድን ነው የምናጠፋው ካላቸው ዩቲዩብ ዌብሳይት ላይ ከሄድን በኋላ ወደ ክሮም ገብተን ዩቲዩብ ዌብሳይት ላይ ከሄድን በኋላ ወደ ዩቲዩብ አፕሊኬሽን እየመጣ እንዳያስቸግረን ነው። ወደ ዩቲዩብ አፕሊኬሽን ከተመለሰ ደግሞ ቪዲዮአችንን አፕሎድ ለማድረግ እንቸገራለን። አሁንም የቅድሙን ሜቴድ ተጠቅመን ወደ ዩቲዩብ ስቱዲዮ እንገባና ሴታስ ዲፎልት የምትለዋን ነክተን ኦፕን ሰፖርትድ ሊንክስ የምትለዋን እናጠፋታለን። ከዛ በመቀጠል ወደ ብሮዘራችን እንገባለን። እኔ የምጠቀመው ብሮዘር ክሮም ስለሆነ ወደ ክሮም ገባና ሰርች ባሩ ላይ youtube.com ብዬ ሰርቻለሁ። ከዛ ያ3 ነጠብጣቧን ነክቼ ዴስክቶፕ ሳይት የምትለዋን አበራታለሁ። ለምንድነው ማበራት? የኮምፒውተር አይነት ፊውቸር እንዲኖረው ነው። እንደምትት የኮምፒውተር አይነት ፊውቸር መጥቶልኛል። ሮቴት ባረገው ደግሞ እንደዛው ነው። ከዛ ክሬት የምትለዋን እነካና አፕሎድ ቪዲዮ የምትለዋን እነካና ሌቭላት አለው። ከዛ በኋላ ፋይል ሰሌክት ፋይልስ የሚላለ ፋይላችንን እንድንመርጥ ያደርገናል። ከዛ ፋይላችን ካለበት ቦታ እንመርጥና አፕሎድ እናደርጋለን። እኔ ፋይሌን ያስቀመጥኩት እዚህ ጋር ስለሆነ ይሄንን መርጬ አፕሎድ አደርጋለሁ። ከዛ በኋላ ያው እንደምታዩት ከላይ እዚች ጥቁር ቦታ ላይ አፕሎድ ቪዲዮ የሚላለ እሱ አፕሎድ እያደረገ ነው ማለት ነው። ከታችን ባሳያችሁ የአፕሎዲንግ ፐርሰንቱን ያሳየናል። ይሄው እንደምታዩት አፕሎድ እያደረገ ነው ማለት ነው። ፐርሰንት እየቆጠረ ነው። እንመለስና እንግዲህ እዚች ጋር ታይትል አለች። እሱ ታይትሉን የጻፈው የቪዲዮን ፋይል ስም ነው። እኔ ደግሞ አጠፋና የራሴን ታይትል እጽፋለሁ። እኔ ታይትሌን ማስቀምጠው ኖቴ ውስጥ ስለሆነ ኖት ውስጥ እገባና ፋይሌን ሰሌክት አድርጌ ያመጣለሁ ማለት ነው። ያው እንደዚህ ያደርኩት ታይሜን ለመቆጠብ ስል ነው። እንደምታዩት ፔስት አድርጎልኛል። ከዛ በመቀጠል ዲስትሪቢዩሽን ነው ማስገባው። ዲስትሪቢዩሽን ታግ ለምን ይጠቅማል ካላችሁ እንደ ቅድም እንዳልኳችሁ የዩቲዩብ አልጎሪዝም ተረድቶ የእናንተን ቪዲዮ ትክክለኛ ሰው ጋር እንዲያደርስ ያደርጋል። ማለትም አሁን እኔ የማየው የእግር ኳስ ቪዲዮ ቢሆን ከአፕሎድ ከሚያደርገው ሰውዬ ተቀብሎ ለኔ የእግር ኳስ ቪዲዮ ያስረክበኛል እንደማለት ነው። አሁንም የቅድሙ ሜትድ ተጠቅሚ ዲስትሪቢዩሽኔ ላይ ፔስት አደርጋለሁ። ያው እንደምታዩት ፔስት አድርጎልኛል። ከታች ተምኔል የምትላለች፣ ከተምኔል በታች ደግሞ አፕሎድ ፋይል የሚላል። አብዛኛው ሰው እዚህ ጋር ይቸገራል። በደንብ እያያችሁ አፕሎድ ፋይል ስትሉ ከጎን ቬሪፋይ እንዲያታረጉ ይጠይቃችኋል። ቬሪፋይ እንድታረጉ ሲጠይቃችሁ እዚች ጋር ቬሪፋይ የምትለዋን ትነኩና ቬሪፋይ እንድታረጉ ይጠይቃችኋል። አሁን ቬሪፋይ የምታረጉት
ቬሪፊኬሽኑ ኮድ በቴክስት እንዲላክላችሁ ነው የምፈልጉት ወይስ ደውሎ እንዲነግሯችሁ ነው? እኔ በቴክስት እንዲላክልኝ ስለምፈልግ ቴክስት ሚዘ ቬሪፊኬሽን ኮድ የምትሏል እመርጣለሁ። ከዛ በኋላ ደግሞ ከታች ሰሌክት ዩር ካውንትሪ የምትላለች እኔ የምኖርበትን ሀገር መርጥና ስልክ ቁጥሬንም ከታች አስገባለሁ። የምኖርበትን ሀገር መርጫለሁ። ስልክ ቁጥሬንም እንግዲህ ከታች አስገባለሁ በምታዩት መልኩ። ካስገባን በኋላ ኔክስት እንላለን። ኔክስት ስንለው ብዙም አይቆይ በሰከንድ ነው ቴክስት ይልክላቸዋል ማለት ነው። እኔ በቴክስት ላክልኝ ስላልኩት እንደ ቅድሙ ቬሪፊኬሽን ኮዱን በቴክስት ይልክልኛል። በቴክስት ስላላከልኝ ቬሪፊኬሽን ኮዴን አስገባና ኔክስት እለዋለሁ። ያው ፎን ነምበር ቬሪፋይድ ሆኗል፣ ስልክ ቁጥሬ ቬሪፋይድ ሆኗል ማለት ነው። አሁን እንመለስና ወደ ቅድም ባክንልና እንመለስና ተምኔላችንን እንመርጣለን። ያው ካስቀመጥንበት ቦታ ተምኔላችንን እንመርጣለን። ተምኔል አሰራር የሚከብዳችሁ ከሆነ በባለፈው ቪዲዮ ላይ ስቴፕ ባይ ስቴፕ ሁሉንም አሰራር አሳይቻችኋለሁ። ገብታችሁ ማየት ትችላላችሁ። ኢንዲስክሪን ላይ ማስቀምጥላችኋለሁ። አሁን ካስቀመጥኩበት ቦታ ሄጄ ብሮዘርና ብሮዘር ስል ወደ ፋይል ይወስደኛል። ፋይሌን ወደ ማስቀመጥበት ቦታ ይወስደኛል። ከዛ ገባና መርጣለሁ። እንግዲህ እንደምታዩት ታምኔሉን አፕሎድ እያደረገው ነው። ታምኔላችሁ ደግሞ ከ2 ሜጋባይት በላይ ተሆነ ታምኔላችሁን አፕሎድ ላይ ያደርግላችሁ ይችላል፣ እምቢ ሊላችሁ ይችላል። ይህን ችግር ደግሞ ታስቸግራችሁ ኮሜንት ላይ ያሳውቁኝ፣ ሌላ ቪዲዮ ሰራላችኋለሁ። እንግዲህ እንደምታዩት ታምኔሌን አፕሎድ አድርገው ጨርሷል። ወደ ታች ደግሞ ወረድ ስትሉ ፕሌይሊስት የምትላለች ፕሌይሊስታችሁንም እንደዚህ ለየብቻው መከፋፈል ትችላላችሁ። ቪዲዮአችሁ ብዙ ተሆነ በፕሌይሊስት መከፋፈል ጥሩ ነው ማለት ነው። የእናንተንም ዎች አወር ሊጨምርላችሁ ይችላል። ተመልካችም ግራ ይጋባም ማለት ነው። እንደምታዩት ክሬት ኒው ፕሌይሊስት የምትላለች እሱ ላይ ገብታችሁ ፕሌይሊስታችሁን ክሬት ማድረግ ትችላላችሁ። ጀስት አሁን ለእናንተ ለማሳያት ያክል ነው። ከዛ ወደ ታች ስንወርድ እዚች ጋር ኦዲየንስ የምትላለች እሱ ወሳኝ ነገር ነው። ይኸው ኦዲየንስ የምትላለች 2 ኦፕሽኖች አሉ። ምንድነው የሚሉት እነዚህ? ቪዲዮአችሁ ለህፃናት የተሰራ ነው ወይስ አይደለም የሚለው ነው ነው የምትሉት። ምክንያቱም የሚመጣላቸው አድቨርታይዜሽን ራሱ ሊሚቴሽን አለው። በዛው ልክ ደግሞ ቪዲዮአችሁ ለህፃናት የማይመከር ከሆነ ቪዲዮአችሁ ቫይራል የመውጣቱ ራሱ ዝቅተኛ ሊሆን ይችላል። ይሄም እንደ ወሳኝ ነገር ነው። ከዛ ከኦዲየንስ በታች ወደ ታች ስትሄዱ ፓይድ ፕሮሞሽን የሚል አለ። ምንድነው የሚለው? ይሄ ተከፍሏችሁ የሰራችሁት ፕሮሞሽን አለ ወይ የሚለው። ተከፍሏችሁ የሰራችሁ ፕሮሞሽን ታለ ታበሩታላችሁ፣ ከሌለ ደግሞ ታልፎታላችሁ። እንደኔ ከታች ወረድ ስትሉት ደግሞ አልተርድ ኮንቴንት የሚል አለ። በኤአይ የሰራችሁት ኮንቴንት አለ ወይ ነው የሚለው። እሱንም እንደዚሁ ኖ ትላላችሁ። ከዛ ወረድ ስትሉ ደግሞ አውቶማቲክ ቻፕተርስ የሚለው አለ። ቪዲዮዎቹ በቻፕተር ይከፋፈሉ የሚለው ነው። እሱም የስ ትላላችሁ፣ ምክንያቱም ለተመልካች ጥሩ ስለሚሆን። ከዛ ወረድ ስትሉ ደግሞ ፊውቸር ፕሌስስ የምትለዋን ደግሞ እንደዚሁ ኦፍ ታደርጓታላችሁ። አውቶማቲክ ኮንሴፕትስ የሚለውን ኦን ታደርጉና ከስር ታግስ የሚላለ እሱንም ታጎችን ታስገባላችሁ። ቅድም እንዳልኳችሁ ታጎች
ዩቲዩብ አልጎሪዝም ወሳኝ ሚና ስለሚጫወቱ እንደዚሁ ታጎችን እናስገባለን። እንደምታዩት ታጎችን አስገብቼ ጨርሻለሁ። ወረድ ስትሉ ላንጉጅ ኤንድ ካፕሽንስ ሰርቲፊኬሽን የሚል አለ። ቪዲዮአችሁ ላይ የምትጠቀሙበትን ላንጉጅና ካፕሽን ታስገባችሁ ጥሩ ነው። ካፕሽን አስገብቻለሁ ትላላችሁ። ካፕሽን ታላስገባችሁ ደግሞ እንደኔ ነን ብዬ ታልፋላችሁ። አሁን ከዛ በመቀጠል ወደ ታች ስትወርዱ ሰዎች ቪዲዮአችሁን ለማስተማሪያነት ይጠቀሙት ወይስ አይጠቀሙት የሚል ነው። ወደ ስር ደግሞ ወረድ ስትሉ ካታጎሪ የሚል አለ። ካታጎሪ ማለት ምን ማለት ነው? የምትሰሩት ቪዲዮ ስለ ምንድን ነው? ለምሳሌ እዚህ ጋር እንደምታዩት ኮሜዲ አለ፣ ኤዱኬሽን፣ ኢንተርቴንመንት አለ፣ ጌሚንግም አለ። እኔ የምሰራው ኤዱኬሽን ስለሆነ ኤዱኬሽን ልመርጥ እችላለሁ። እናንተ ደግሞ የተለያዩ ልሰሩት ትችላላችሁ። ኮሜዲ፣ ኢንተርቴንመንት የተለያዩትን ልሰሩት ትችላላችሁ። ወደ ስር ደግሞ ወረድ ስንል ኮሜንት ነው። ይሄንን ኮሜንትስ የሚለው ኦን እናረጋለን። ከጎን ደግሞ ቤዚክ እናረጋለን። ቤዚክ ማድረጋችን ለምንድን ነው ጥቅሙ? ዩቲዩብ በራሱ መጥፎ የሚባሉ ኮሜንቶችን እንዳይታዩ ያደርግልናል። ይሄም ወሳኝ ነገር ነው። ከዛ ወደ ላይ እንወጣና ቪዲዮ ኤሌመንትስ የምትላለች እሷን ስንነካት እንደዚህ አይነት 3 አማራጮች ያመጣልናል። አሁን እዚህ ጋር ምንድን የሚለው ኢንዲስክሪን መጨመር ትፈልጋላችሁ ወይ? ካርዶችን መጨመር ትፈልጋላችሁ ወይ? እንዲሁም ሰብስቲቲዩት የምታረጉት ቪዲዮ መጨመር ትፈልጋላችሁ ወይ የሚለውን ነው። ኢንዲስክሪን ማለት ምን ማለት ነው ካላችሁ አንድ ቪዲዮ አልቆ መጨረሻ ላይ የምታስገቧት ነገር ነኝ። አይታችሁ ከሆነ አብዛኛው ዩቲዩበር ይጠቀመዋል። ምክንያቱም ወቻወራችሁ እንዲጨምር ወሳኝ ሚና ይጫወታል። እኔም እንድትጠቀሙ ተመክራችኋለሁ። አሁን እዚህ ጋር ኢንዲስክሪን ማስገባት ብፈልግ ሰሌክት አድርጌ የምፈልገውን ቪዲዮ ማስገባት እችላለሁ። ሶስተኛው ኦፕሽን ላይ ያለው ደግሞ አድ ካርድ የሚለው ነው። እንደምታዩት እዚህ ጋር አድ የሚለውን ነክታችሁ ካርድ ማስገባት ትችላላችሁ። ቼክስ የሚለውን እንነካና ደግሞ ወደ ሶስተኛው ስቴፕ እናልፋለን። ወደ ሶስተኛው ስቴፕ ስናልፍ ደግሞ ቪዲዮአችሁ ኮፒራይት አለው ወይስ የለውም የሚለው ነው። እንግዲህ ኮፒራይት ስለሌለው ከዚች ጋር ከምታዋት ራይት ምልክት አስቀምጦልኛል። ወደ አራተኛው ስቴፕና ወሳኙ ስቴፕ ስንሄድ እዚህ ጋር ቪዚቢሊቲ የሚል አለ። ቪዚቢሊቲ ላይ 3 ኦፕሽኖች አሉ፣ ፕራይቬት፣ አንሊስት እና ፐብሊክ። ፕራይቬት ማለት ቪዲዮአችንን የምናየው እኛ ራሳችን ብቻ ነው፣ ወይም ኢሜይላችንን የላክንለት ሰው የፈቀድልለት ሰው ነው። ስለዚህ አንሊስትን የምናደርገው እዚህ ጋር ለምንድን ነው አንሊስት የምናደርገው? ኮፒራይት ካለው ማስተካከል እንችላለን። ምክንያቱም አንሊስት ስለሆነ ወደዛው አፕሎድ ያደረገው። ሁለተኛ ደግሞ ኤስዲ ጥራት የነበረው ወደ ኤችዲ ቀይረዋል። ከዛ አንሊስት ብለን ስንጨርስ እዚህ ጋር ሙሉ ፕሮሰሱን ጨርሰናል ማለት ነው። እዚች ጋር ኤክስ ምልክት አለች። ኤክስ ምልክትን እንጫናትና እንመለሳለን። ከዛ ስንመለስ ቪዲዮአችንን ያመጣልናል። አፕሎድ ያደረግነውን ቪዲዮ ኢዲት የምትለዋን ተጭነን እንቀይራታለን። ቅድም አንሊስት ነበር ያደረግነው፣ አሁን ፐብሊክ እናደርገዋለን። ለምን? ሙሉ ፕሮሰሱን ጨርሰናል። ምንም ችግር የለም። ቪዲዮአችን ላይ ሙሉ ፕሮሰሱን ስለጨረስን አንሊስት የነበረውን ፐብሊክ አድርገን ኔክስት እንለዋለን። ከእንግዲህ ቪዲዮአችን ቫይራልም ይወጣል፣ ብዙ ቪውም ያገኛል ማለት ነው። እና መጀመሪያ ላይ ስናገር ቦነስ አላችሁ ብያችኋለሁ። ቦነሱ ምንድን ነው? ዲስትሪቢዩሽን ታግ መጻፍ ለሚከብዳችሁ ሰው ቀጥታ ወደ ጄሚናይ ወይም ወደ ቻት ጂቢቲ ትሄዱና የምትሰሩትን ቪዲዮ ትነግሩታላችሁ። ከዛ በዛ ርዕስ ላይ ታይትል ዲስትሪቢዩሽን ታግ እንዲጽፍላችሁ ትጠይቁታላችሁ። እሱን ጥርት ባለ መልኩ ጽፍላችኋል። ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።